ቪዲዮአችንን ለመላክ ምንድነው የምናደርገው? መጀመሪያ ኢሜይላችን ላይ እንመጣለን። ከመጣን በኋላ ደግሞ እዚህ ጋር ኮምፖስ የሚል አለ፣ ኢሜይል መላክ የምትችሉ ሰዎች። ስለዚህ አሁን ሙሉ ቪዲዮ ነው የሚያሳያችሁ። መጀመሪያ ስለ ሮኬት ውስጥ፣ ምክንያቱም ብዙ ጊዜ ከሴቶች ወይ ደግሞ ለሴቶች ነው መጀመሪያ ፕላትፎርሙን ቅድሚያ የሚሰጠው። ዛሬ ደግሞ እኔ ከወንዶች ነው የምጀምረው። ሳዶል እና ሮኬት ላይ ታሌንት አያስፈልግም። ይሄ ማለት የሆነ ነገር ሊኖራችሁ ይገባል። ቪዲዮ መስራት መቻል አለባችሁ። ለቪዲዮ ላይ በደንብ መስራት አለባችሁ ለነሱ የምትልኩ ቪዲዮ ላይ። ከዛ በኋላ ግን እዛ ጋር ኖርማሊ ዝም ብላችሁ መስራት ትችላላችሁ ማለት ነው። ላይፍ ሃውስ ላይ ግን እንደዛ አይደለም፣ ግዴታ እያሳያችሁ ነው የምትሰሩ። የምታዩት እስከ $40 ትሰራላችሁ። $40 ባሰሩ ደግሞ ቢያንስ እስከዚህ ትሰራላችሁ። ይሄን 500,000 ጊፍት በሳምንት ውስጥ ኤክስቼንጅ ስለዚህ በወር ውስጥ 30 ሰዓት ሰርታችሁ $30 ወይ ደግሞ 300,000 ፖይንት ታገኛላችሁ ማለት ነው። ቀጥሎ ያለ ደግሞ እዚህ ጋር አለ። እዚህ ጋር ኢንካማችሁ ላይ ይወስናል ማለት ነው። ሰላም፣ እንዴት ናችሁ? በባለፈው ቪዲዮ ላይ በተለያዩ ክፍል ስለ ፖፖ ላይቭ ቪዲዮ ሰርቼላችሁ ነበረ። ዛሬ ደግሞ ወንዶችም ሴቶችም ላይቭ ላይ ሆነን እንዴት ከፖፖ ላይቭ ብር መስራት እንችላለን። ወንዶች ከ$15 እስከ $40፣ ሴቶች ደግሞ እስከ $300 እንዴት በላይቭ ብቻ መስራት እንችላለን የሚለውን እናያለን። እስከ መጨረሻ ከኔ ጋር ሁኑ። ስለ ፖፖ ላይቭ ብዙ ጊዜ ሲወራ ወንዶች ብዙም ከፖፖ ላይቭ አይሰሩም ነው የሚባለው። ወይ ደግሞ ወንዶች በላይቭ ስለማናገኝ ወይ ደግሞ ፓርቲ ላይ ተቀምጠን ፖይንት ስለማናገኝ ከፖፖ ላይቭ ወንዶች ብዙም አይሰራም፣ አፑ የሴቶች ነው የሚባለው። ዛሬ ደግሞ እንዴት ወንዶች ላይቭ ላይ ሆነን በላይቭ እንደ ሴቶች ፖይንት መሰብሰብ እንችላለን ወይ ደግሞ ፖይንት ማግኘት እንችላለን፣ እሱን አሳያችኋለሁ። እንደዛውም ደግሞ ሴቶች ደግሞ ላይቭ ላይ 1,000 ወይ ደግሞ 2,000 ከምናገኘው ከሱ በላይ እንዴት እስከ 20,000 ፖይንት በቀን መስራት እንችላለን። እስከ ወር ደግሞ በወር ውስጥ እስከ $300፣ በትልቁ ከሰራን እስከ $300፣ በትንሹ ደግሞ እስከ $150 ወይ ደግሞ እስከ $100 መስራት እንችላለን። ከፖፖ ላይቭ እንዴት እንሰራለን ወይ ደግሞ እንዴት ከፕላትፎርሙ እናገኛለን የሚለውን አሳያችኋለሁ። ተከታተሉኝ። ወደዚህ ስራ ለመግባት መጀመሪያ የሚያስፈልገን አንድ ቪዲዮ ነው። አንድ ቪዲዮ አዘጋጅተን የ45 ሴኮንድ ቪዲዮ ነው የምናዘጋጀው። እሱም ቪዲዮ ለፕላትፎርሙ መላክ ነው። ለወንዶች ሮኬት ውስጥ ነው የሚባለው፣ ለሴቶች ደግሞ ኤስ አይዶል ይባላል። ስለዚህ ወደዚህ ስራ ለመግባት ወንዶችም ሴቶችም መጀመሪያ ምንድነው የምናደርገው? ቪዲዮ ማዘጋጀት ነው ማለት ነው። እሱም ቪዲዮ ካዘጋጀን በኋላ እሱም ቪዲዮ በኢሜል ወይ ደግሞ በዋትስአፕ ለነሱ መላክ ነው። ቪዲዮአችን ካለፈ ወይ ደግሞ ቪዲዮአችን ከተቀበሉ ሴቶች እንደነገርኳችሁ በቀን እስከ 20,000 ፖይንት ነው የምታገኙ። ወንዶች ደግሞ በሰዓት ነው፣ በሰዓት ተከፋፍሎ ነው ያለ። አሳያችኋለሁ፣ ስክሪን ሪከርድ ስላለ እሱን አሳያችኋለሁ። ስንት እንደምታገኙ፣ እንዴት እንደምትመዘገቡ፣ እንዴት ወደዛ እንደምትገቡ አሁን አሳያችኋለሁ። ስለዚህ እሱም ቪዲዮ አዘጋጅተን ወደዙ መላክ ነው ማለት ነው። ስለዚህ አሁን ሙሉ ቪዲዮ ነው የሚያሳያችሁ። መጀመሪያ ስለ ሮኬት ውስጥ፣ ምክንያቱም ብዙ ጊዜ ከሴቶች ወይ ደግሞ ለሴቶች ነው መጀመሪያ ፕላትፎርሙን ቅድሚያ የሚሰጠው። ዛሬ ደግሞ እኔ ከወንዶች ነው የምጀምረው። ወንዶች እንዴት እንደምንሰራ መጀመሪያ እሱን አሳያችኋለሁ። ከዛ ደግሞ ሴቶች እንዴት እንደምንሰራ እሱን አሳያችኋለሁ። ከዛ ደግሞ መጨረሻ ላይ ስለ ላይቭ ሃውስ የማታውቁ ሰዎች፣ ብዙ ጊዜ የሌላችሁ ሰዎች እና ስራውን ግን መስራት የምትፈልጉ በሳምንት አንድ የምትሰሩበት አማራጭም አለ። እሱ ደግሞ ላይቭ ሃውስ ይባላል። እሱስ እንዴት ነው የሚለውን እሱንም ደግሞ አሳያችኋለሁ ማለት ነው። ስለዚህ እስከ መጨረሻ ተከታተሉኝ። መግቢያ ላይ እንደነገርካችሁ እዚህ ፕላትፎርም ላይ በብዛት ፕላትፎርሙ ለሴቶች ነው የሚባለው። ምክንያቱም ሴቶች ናቸው ላይቭ ላይ ተቀምጦ፣ እንደዛውም ደግሞ ፓርቲ ላይ በተለያዩ ሪዋርዶችን የሚያገኙ ሴቶች ናቸው። በፒኬ እንኳን የሚያገኙ ሴቶች ስለሆኑ ፕላትፎርሙ የሴቶች ነው የሚባለው። ስለዚህ ዛሬ ደግሞ እንዴት ወንዶችም መስራት እንችላለን ወይ ደግሞ ወንዶችም ከላይቭ እንዴት ማግኘት እንችላለን። ምክንያቱም ወንድ ኤጀንትም ሆኖ ላይቭ ላይ ተቀምጦ ምንም አያገኝም እዚህ ፕላትፎርም ላይ ማለት ነው። በዚህ አማራጭ ግን ላይቭ ላይ ተቀምጣችሁ እንደ ሴቶች ወንዶች የምትሰሩበት አማራጭ አለ። በሳምንት እስከ $40 በጣም ብዙ ነው። $40 ማለት በጣም ብዙ ነው እዚህ ፕላትፎርም ላይ ማለት ነው። ምክንያቱም 15 እስከ 40 በትንሹ ደግሞ አልሰራችሁም ከተባለ ራሱ $10 ትሰራላችሁ ማለት ነው። 100,000 ፖይንት በሳምንቱ ትሰራላችሁ።
ስለዚህ ይሄ ምን ይባላል? ሮኬት ውስጥ ነው የሚባለው። እንደዚህ የሚሰሩ ወንዶች ሮኬት ውስጥ ነው የሚባለው። ለእሱ ደግሞ መጀመሪያ ቪዲዮ ማዘጋጀት ነው እንደነገርኳችሁ። እጉን አሳያችኋለሁ። አሁን ገብቼ የእሱንም አሳያችኋለሁ። እንደዛውም ደግሞ የሴቶችም ደግሞ ቀጥሎ ኤሳዶል እሱን አሳያችኋለሁ። ከዛ ደግሞ ስለ ላይፍ ሃውስም ላይፍ ሃውስ ማለት አሁን ለምሳሌ ከላይቺ ልጅ ቶፕ ላይ ነች። እስቲ ገብቼ ላሳያችሁ። እንደዚህ ታሌንቷን እያሳየች ፕላትፎርሙ ላይ በሳምንት አንዴ ነው ለ10 ደቂቃ ነው የምትሰራ እየዘፈነች እንደዚህ። ሌላ ደግሞ በዳንስ ሌላም ካላችሁ በሳምንት አንዴ ነው በሳምንት አንዴ ኤጀንት መሆናችሁ መስራት ትችላላችሁ። እንደዚህ ላይቭ ሃውስ ላይ እንደዚህ ትችላላችሁ። ስለዚህ በላይቭ ሃውስ ኤጀንት መሆናችሁ መስራት ትችላላችሁ። ቶፕ ላይ ነው የምትሆኑ። እሷ በቀን ስለገባችሁ ነው እንጂ ብዙ ሰው ነው ጆይን የሚያደርገው ለአንድ ሰዓት እሷ ጋር። አሁን ራሱ እንደዚህ ስክሮል አድርጌ አስርጌ ባሳያችሁ፣ ምክንያቱም ቶፕ ላይ ነች ከአገሪቱ ወይ ደግሞ ከሪጅን ከአፍሪካም ነው አንደኛ ላይ የምትሆነው የምትቀመጠው። ከዛ ሰዓቱን እንደጨረሰች ደግሞ በዚሁ ሌላ ሰው መመዝገብ ይሆን ሌላ ነገር በዚሁ ኤጀንትም ከሆነች እዚህ ጋር ሰውን እየመዘገበች መቀጠል ትችላለች ማለት ነው። ስለዚህ አሁን ጽሁፉን ላሳያችሁ። ስለ ኤሳዶል እዚህ ላይ አለ፣ ስለ ሮኬት ውስጥ ግን እዚህ ላይ የለም። በዋትስአፕ ከአድሚኖች የተላከልኝ ሊንክ ስላለ እሱን ከፍቼ ሙሉን መረጃ ምን ማድረግ እንዳለባችሁ፣ እንዴት እንደምትሰሩ፣ ምን እንደምትጠበቅባችሁ፣ ከዚህ ላይ ደግሞ እንዳትሰረዙ ምን መጠበቃችሁ መስራት እንዳለባችሁ ሁሉንም አሳያችኋለሁ። ተከታተሉኝ። ይሄው እዚህ ጋር እንደሚታዩት ሮኬት ውስጥ ፖሊሲ ይላል። ይህን ይመስላል ህጎቹ፣ እንደዛም ደግሞ ምን እንደሚጠበቅባችሁ እንዴት እንደሚሰሩ እዚህ ጋር አለ ማለት ነው። ስለዚህ መጀመሪያ ስንት እንደምታገኙና ስንት ሰርታችሁ ስንት እንደምታገኙ መጀመሪያ ላይ ያሉትን እነዚህን ላሳያችሁ። የመጀመሪያው እዚህ ጋር ይሄው ዊክሊ ብሮድካስት ታይም ሪች 4 hours ይላል። 4 ሰዓት ሰርታችሁ እዚህ ጋር ስንት ታገኛላችሁ? ይሄው $5 ታገኛላችሁ ማለት ነው። ቀጥሎ ያለ ደግሞ 8 ሰዓት ነው። 8 ሰዓት ሰርታችሁም ደግሞ 8 ሰዓት ሰርታችሁ ስንት ታገኛላችሁ? እዚህ ጋር $5 ታገኛላችሁ ማለት ነው። ቀጥሎ ያለ እዚህ ጋር ዊክሊ ኢንካም ሪች 500,000 ፖይንት ካገኛችሁ በወር ውስጥ በሳምንት ውስጥ 500,000 ካገኛችሁ አንደኛ እዚህ ጋር ሮኬት ውስጥ የሚል ታግ ይደረግላችኋል 500 በጊፍት በሳምንት ውስጥ ካገኛችሁ ማለት ነው። ከዛ ደግሞ ተጨማሪ የምታገኙም ደግሞ እዚህ ጋር $5 ወይ ደግሞ 50,000 ፖይንት በፖይንት ነው። እዚህ ጋር $5 በዶላር ያሳያል፣ ግን እዛ ጋር በፖይንት ነው $5 ታገኛላችሁ ማለት ነው። ከዛ እንደዚህ እያለ ነው የምታገኙት። ጊፍት ይወስናል። እስከ 10,000 ነው ያለ፣ እስከ 10 ሚሊዮን ጊፍት ነው ያለ እዚህ ጋር የምታገኙት። እሱን ካገኛችሁ ላይቭ ላይ ሆናችሁ ፒኬ እየተጫወታችሁ ይሁን ሰው ጊፍት ሰጥቷችሁ እናንተ ኤክስቼንጅ ማድረጋችሁ ይሁን እስከዛ ካገኛችሁ የመጀመሪያ 10 ሚሊዮን ፖይንት ካገኛችሁ ሱፐር ሮኬት ውስጥ ነው የምትባሉ ታግ ይደረግላችኋል። ራንክ ውስጥ ትገባላችሁ። በዛ ላይ ደግሞ ብዙ ተጨማሪ የምታገኙት ነገር አለ ማለት ነው። ስለዚህ አሪፍ ነው። እዚህ ጋር ድምሩን ብታዩት እዚህ ጋር 5 ብሎ ስንት ነው? $10 $40 ነው የምታገኙ ማለት ነው በሳምንት ውስጥ የምትሰሩት። እዚህ ጋር እንደምታዩት እስከ $40 ትሰራላችሁ። $40 ባሰሩ ደግሞ ቢያንስ እስከዚህ ትሰራላችሁ። ይህን 500,000 ጊፍት በሳምንት ውስጥ ኤክስቼንጅ አድርጋችሁም ታገኛላችሁ። አላገኝም ብትሉ ደግሞ ይሄኛውን ብታረጉም ደግሞ አትጎዱ። ምክንያቱም የምታገኙትን ነው ኤክስቼንጅ የምታረጉት፣ አትጎዱም ማለት ነው። ወይ ደግሞ እዛ ጋር ፒኬ ምናምን ስትጫወቱ ሰው መጥቶ እናንተ ታሌንት ደግሞ ካላችሁ የመጀመሪያ የምትልኩት ቪዲዮ ታሌንት ግዴታ አይደለም። የሆነ ቪዲዮ ቀርጻችሁ ወደ ፕላትፎርሙ መላክ ነው። እሱም ቪዲዮ እንዲህ ምን አይነት ቪዲዮ እንደሆነ ቴሌግራም ላይ መታችሁ ጠይቁኝና እልክላችኋለሁ። ግዴታ ታሌንት ሊኖራችሁ አይገባም ማለት ነው። ታሌንት ደግሞ ካላችሁ እዛ ጋር ታሌንት እያሳያችሁ ከሆነ ደግሞ ታገኛላችሁ ማለት ነው። ይሄን እንኳን ባታገኙ እዚህ ጋር $10 በሳምንት ታገኛላችሁ ማለት ነው። ስለዚህ በጣም አሪፍ ነው ለወንዶች ኤጀንት ሆናችሁ ኮሚሽን እያገኛችሁ መስራት ለማትችሉ ይሄኛው በጣም አሪፍ አማራጭ ነው ማለት ነው። ይሄን ይመስላል ሪዋርዶቹ፣ ይሄን ይመስላል። ቪዲዮን የምትልኩት በሳምንት ውስጥ በቀን ከቻላችሁ 2 ሰዓት ነው የምትሰሩ። 2 ሰዓት ላይቭ ላይ ትሰራላችሁ ማለት ነው። እና እዚህ ጋር እንዳለ ቪዲዮ የ45 ሴከንድ ቪዲዮ ነው የምትሰሩት። ቪዲዮ የ45 ሴከንድ ቪዲዮ ነው የምትልኩት። ደግሞ በዚህ በዋትስአፕ እዚህ ላይ
መላክ ትችላላችሁ። ወይ ደግሞ ኢሜላችሁ የፖፖ ኢሜል አለ። የፖፖ ኢሜል እዛ አፑ ላይ አለ። አሳያችኋለሁ፣ ላሳያችሁ የቱ ጋር እንደምታገኙ ማለት ነው ኢሜሉን። ምክንያቱም አሁን እኔ የሳዶል ላይ ነው የሚያሳያችሁ እንዴት ቪዲዮ እንደምትልኩ። የሳዶል ላይ ስለማያሳያችሁ እናንተ ደግሞ እዚህ ጋር እሱን አይታችሁ የዚህኛውም ኢሜል ላይ እንደዛ መላክ ትችላላችሁ። እዛ ጋር ማድረጉን ደግሞ ወይ እዚህ ጋር እናንተ ማድረግ ትችላላችሁ። በዋትስአፕ መላክ ትችላላችሁ ቪዲዮ እና የእናንተን ፕሮፋይል ስክሪንሻት አድርጋችሁ መላክ ነው፣ ስለእናንተ አውርታችሁ ማለት ነው። በኢሜል መላክ የምትፈልጉ ፕሮፋይላችሁ ውስጥ አባውት ፖፖ የሚላለ እሱ ላይ ከገባችሁ በኋላ ተርምስ ኦፍ ሰርቪስ የሚላለ እሱን ስትነኩ እንደዚህ ይከፍታል። መጨረሻ አካባቢ ላይ ፖፖ ላይቭ ፐብሊክ ኢሜል የሚላለ እዚህ ጋር በዚህ ኢሜል ለነሱ መላክ ትችላላችሁ ማለት ነው። በዚህኛው ኢሜል ተጠቅማችሁ መላክ ትችላላችሁ። በኢሜል መላክ የምትፈልጉና አሁን የሳዶል ላይ ስለማሳያችሁ እንዴት እንደምትልኩ እናንተ ደግሞ በዚህ ተጠቅማችሁ ሮኬት ሆስቶች በዛ መላክ ትችላላችሁ ማለት ነው። ይበላችሁ ከአንድ ጀመራችሁ መስራት ትችላላችሁ። ለዚህ ጋር እንደተጻፈ ትችላላችሁ። ላይቭ መግባት ትችላላችሁ ካለፋችሁ ማለት ነው። ቪዲዮአችሁ ካለፈ ዌልዝ ሌቨላችሁ ግዴታ 5 ራሱ መድረስ የለበትም። 5 ደግሞ ብትደርሱ አሪፍ ነው፣ ለእናንተም አሪፍ ነው። ሌቨል 5 ብትደርሱ ለእናንተ ጥሩ ነው ማለት ነው። ሌላ ከዚህ መሰረዝም አለ በስርዓት ማሰሩ ከሆነ ማለት ነው። አንደኛ እንደዛ የምታደርጉ ወይ ደግሞ አቫተር ኋላ ከቨር ኒክኔማችሁ ወሳኝ ነው ማለት ነው። የምታስቀምጡት እዛ ጋር ስማችሁ ምናምን፣ እንደዛም ደግሞ ከኋላ ላይ የምታስቀምጡ አሁን ለምሳሌ አዳዲሶች ነው ምናምን ተብሎ ይጻፋል እና ከኋላ ይቀመጣል። የእናንተ እንደዛ ምናምን ጽፋችሁ ማስቀመጥ አትችሉም። ኖርማል ቪዲዮ ፎቶአችሁን ብቻ ነው ማስቀመጥ የምትችሉ ማለት ነው። ምክንያቱም እናንተ ታለንት ነው የምታሳዩት፣ ወይ ደግሞ የታለንታችሁን ፎቶ ካላችሁ እሱንም እዛ ጋር ማስቀመጥ ትችላላችሁ ማለት ነው። ምክንያቱም እናንተ ቫይራል ስለሆናችሁ እንደዚህ አስቀምጣችሁ ሰዎችን መመዝገብ አትችሉም ማለት ነው። ግን እዛ ጋር ሰው ከመጣ መመዝገብ ትችላላችሁ። ለኤጀንታችሁ ወይ ደግሞ ለጓደኛችሁ ሰዎቹን መመዝገብም ትችላላችሁ ማለት ነው። ከቻላችሁ ግን ታሌንት ካላችሁ ደግሞ እዛ ጋር ታሌንት እያሳያችሁ ፒኬ እየላካችሁ ረንደም ፒኬ ጊፍተር ከመጣ ለእናንተ ጊፍት እንዳይሰጥ ማለት ነው። እንደዛ መጫወት ትችላላችሁ ማለት ነው። እና ከካሜራ ማራቅ አይቻልም። ባክግራውንድ ሙዚቃችሁ ደግሞ ምረብሽ ወይ ደግሞ የሆነ አለ የሚያስፈራ ነገር ምናምን መሆን የለበትም። ድምፅ እናንተ ጋር ያለ ድምፅ ማለት ነው። ላይት ምናምን አሪፍ መሆን አለበት። ጨለማ ውስጥ ምናምን ላይቭ ላይ መቀመጥ አይቻልም ማለት ነው። እና ይሄንን ህግ ጠብቃችሁ ከሰራችሁ አሪፍ ብር የምሰሩበት ነው ማለት ነው። ይሄኛ ለወንዶች አሪፍ አማራጭ ነው ማለት ነው። ቪዲዮን እንዴት እንደምትልኩ አሁን ለኤስ አዶሎች ስለሚያሳይ በኢሜል ማለት ነው። ለኤስ አዶሎች ስለሚያሳይ እዛ ላይ ማየት ትችላላችሁ። አሁን ስለ ኤስ አዶ ካስረዳችሁ በኋላ እንዴት ቪዲዮ እንደምትልኩ ደግሞ እዛ ጋር ስለምናገር እሱን ያያችሁ እናንተም መላክ ትችላላችሁ ወንዶች። ወይ ደግሞ ከፈለጋችሁ በዚህ ስልክ ቁጥር መታችሁ ቴሌግራም ላይ አናግሩኝ፣ ወይ ደግሞ በዚህ አይዲ መታችሁ እዛ ፖፖ ላይቭ ላይም ፓርቲ ላይቭ ላይ ከሆንኩኝ መታችሁ እዛ ጋም መጠየቅ ትችላላችሁ። ቪዲዮም ደግሞ ምን አይነት ቪዲዮ እንደሆነ ቪዲዮን የምትፈልጉ ሰዎችም በዚህ ቴሌግራም ላይ መታችሁ አናግሩኝና ቪዲዮን እልክላችኋለሁ። ከዚህ በፊት የሰሩትን የሴቶችን ቪዲዮ እልክላችኋለሁ ማለት ነው፣ ምን አይነት ቪዲዮ እንደሚሰሩ ወይ ደግሞ ቪዲዮ ላይ ምን ማድረግ እንዳለባችሁ። ያው ሌላ የለም። በእንግሊዘኛ ስማችሁን እና ሀገራችሁን ከቻላችሁ ደግሞ ታሌንታችሁን በእንግሊዘኛ መናገር ነው። ከዛ በኋላ ቪዲዮ ኖርማል ቲክቶክ ወይ ደግሞ ለሌላ ቪዲዮ እንደምትቀርጹ ከኋላ ሙዚቃ ያለ ቪዲዮ ማድረግ ትችላላችሁ። እናንተ ድምጽ ካላችሁ በድምጻችሁ ዳንስ ምናምን ከሆነ የፈለጋችሁን ቪዲዮ ለነሱ መላክ ትችላላችሁ ማለት ነው። ስለ ሮኬት ሆስት ይሄንን ይመስላል። አሁን ደግሞ ስለ ኤስ አዶል ልንገራችሁ። እዚህ ላይም አለ አክቲቪቲ ሴንተር ላይ አለ ህጎቹ እንዴት እንደምታደርጉ የነሱ ኢሜይል ሁሉ ነገር እዚህ ላይ አለ። ወይ ደግሞ እዛ ጋም እኔ ላሳያችሁ። እዚህ ጋር ከላይ እንደምታዩት የኤስ አዶል ፖሊሲ ይላል። ኤስ አዶል ፖሊሲ ይላል። እሺ ዙም አድርጌ ላሳያችሁ እንዴት እንደምትሰሩ ስንት እንደምታገኙ። እሺ የመጀመሪያ የምታገኙትን ላሳያችሁ። የመጀመሪያ 6 አወር ወይ ደግሞ 3 ቀን ሰርታችሁ $6 ታገኛላችሁ ወይ ደግሞ 60,000 ፖይንት ታገኛላችሁ። እሱን ሪሲቭድ ታደርጋላችሁ ማለት ነው። ለሱ ደግሞ ከእናንተ የሚጠበቀው ልንገራችሁ። የመጀመሪያውን 60,000 ለመውሰድ 50,000 ኤክስቼንጅ ማድረግ አለባችሁ ወይ ደግሞ ጊፍት መቀበል አለባችሁ። ያው ዋና እሱ ፕላትፎርሙ እናንተን መጥቀም ብቻ ሳይሆን ለራሱን መጠቀም ስለሚፈልግ ነው።
እንደዚህ አይነት ነገር ያመጣ እንጂ ለእናንተ አስቦ አይደለም። ምክንያቱም ኮይኑ እንዲቀሳቀስለት ይፈልጋል። ሁለተኛው ደግሞ 30% ይፈልጋል። ከ30% ቢያንስ 10% ይወስዳል እሱ። ኤጀንታችሁ ሱፐር ከደረሰ 20% የኤጀንታችሁ ነው የሚሆነው ማለት ነው። ስለዚህ እዛ ጋር 50,000 ፖይንት ካገኛችሁ እዚህ ጋር 6 ወር ሪሲቭ ታደርጋላችሁ ማለት ነው። ይሄን እዚህ ጋር ልንገራችሁ። አሁን ጊፍቱን አናገኝ ምናምን የምትሉ ሰዎች አላችሁ። ለምሳሌ እናንተ 50,000 ኮይን ካላችሁ ወይ ደግሞ ፖይንት ካላችሁ ፖይንት ቀይራችሁ ገዝታችሁም ይሁን፣ ምክንያቱም የእናንተ ነው የሚሆነው። 30% ነው የሚቆርጠው። 50,000 ስትቀየሩ 35,000 የእናንተ ይሆናል ተመልሶ ማለት ነው። እዛ ጋር ስንት ይቆረጣል ማለት ነው? ስንት ይቆረጣል? ከእናንተ የሚቆረጠው 15,000 ነው። 15,000 ነው ፕላትፎርም የሚወስደው። እናንተ ደግሞ እዚህ ጋር ስንት ትወስዳላችሁ? 60,000 ፖይንት ነው የምትወስዱ። ስለዚህ ከ60,000 ፖይንት 15 ስትቀንሱ ስንት ነው? 45,000 ትርፍ ታገኛላችሁ ማለት ነው። ስለዚህ በኤክስቼንጅን ብታደርጉ ይሄ ነገር አይጎዳችሁም። ሁለተኛው ደግሞ እዛ ጋር ፒኬ መጫወት ትችላላችሁ። ጊፍት ኖርማል ጊፍት ከምትቀበሉ ከጓደኛችሁ ጋር እሷ መታ ፒኬ እያጫወታች እናንተ ይህን ሪሲቭድ ማድረግ ትችላላችሁ። ምክንያቱም በፒኬ እስከ 12 መሄድ ትችላላችሁ። እስከ 12 ሲላችሁ 12 ጊዜ መጫወት ትችላላችሁ። 14 እና 12,000 ፖይንት ታገኛላችሁ። የመጀመሪያውን 3 ካሸነፋችሁ 2,000፣ ሁለተኛውን 7 ጊዜ፣ የመጀመሪያ 3 እና ቀጥሎ ስንት ነው የሚሆነው? 4 ሲሆን ስንት ነው? 7 ነው የሚሆነው። ድጋሚ ስንት ታገኛላችሁ? 5,000። ቀጥሎ ደግሞ እዛ ጋር 7 ጨርሳችኋል። 7 ተጫውታችሁ አሁን ደግሞ 7 ካሸነፋችሁ 14 ይሆናል። እናንተ ስንት ታገኛላችሁ? 12,000 ታገኛላችሁ ማለት ነው። ስለዚህ እዚህ ጋር ሌላ ትርፍ አለ ማለት ነው። ስለዚህ በኤክስቼንጅ ብታረጉ ራሱ ይሄን ነገር አትጎዱም። ወይ ደግሞ በ3 ቀን ማድረግ ትችላላችሁ። ወይ ደግሞ በቀን 3 እያሸነፋችሁ መጫወት ትችላላችሁ ማለት ነው። ስለዚህ ትጎዳላችሁ አይደለም። እዚህ ጋር ኤክስቼንጅ ራሱ ብታረጉና ጊፍተር የለኝም ጊፍተር አላገኝም ብላችሁ አታስቡና እናንተ ደግሞ እዛ ጋር ታሌንት ካላችሁ ታሌንታችሁን እያሳያችሁ የምትሰሩ ከሆነ ደግሞ ተጨማሪ ታገኛላችሁ ነው። ግዴታ አይደለም፣ እንደነገርኳችሁ ነው። ለቪዲዮ ብላችሁ ነው የምትሰሩ እንጂ ታሌንት ግዴታ አይደለም። ታሌንት ካላችሁ ደግሞ ለእናንተ አሪፍ ነው የሚሆነው ማለት ነው። የምትሰሩ ደግሞ በመዝሙር ለሌላ ነገርም መስራት ትችላላችሁ ቪዲዮዎቹን። እና የመጀመሪያው እንደነገርኳችሁ 6 ሰዓት ሰርታችሁ ወይ ደግሞ በ3 ቀን 60,000 ፖይንት $6። የሁለተኛው ደግሞ አሁንም ድጋሚ 3 ቀን ሰርታችሁ ወይ ደግሞ 12 ሰዓት ይላል ድጋሚ 60,000 ፖይንት ታገኛላችሁ። 3 ሰዓት ሰርታችሁ ነው 3 ቀን ሰርታችሁ ነው ወይ ደግሞ 6 ሰዓት ሰርታችሁ ነው የምታገኙት። እና በዚህ ብቻ እስከ ስንት ታገኛላችሁ? 30 ሰዓት ይላል እዚህ ጋር። ወይ ደግሞ ስንት ቀን ማለት ነው? 5 ቀን። የ5 ቀን ወይ ደግሞ እንደ 5 ቀን ቁጠሩ ማለት ነው። 5 ቀን እንደምትወስዱ ወይ ደግሞ 60,000 ፖይንት 5 ጊዜ ትወስዳላችሁ ማለት ነው። ስለዚህ በወር ውስጥ 30 ሰዓት ሰርታችሁ $30 ወይ ደግሞ 300,000 ፖይንት ታገኛላችሁ ማለት ነው። ቀጥሎ ያለ ደግሞ እዚህ ጋር አለ። እዚህ ጋር ኢንካማችሁ ላይ ይወስናል ማለት ነው። ኢንካማችሁ እና የምትቀመጡት ሰዓት የመጀመሪያውን ለምሳሌ መንዝል ኢንካማችሁ 500,000 ከሆነ $5 ተጨማሪ፣ 2,500,000 ከሆነ $10፣ 5 ሚሊዮን ከሆነ $20 እያለ ይሄዳል። 60 ሚሊዮን ከሆነ ደግሞ $80 ወይ ደግሞ 800,000 ፖይንት ማለት ነው። ከዛ መጨረሻ ላይ ኤክስትራ ሪዋርድ ብሎ ደግሞ 50 ሰዓት ከተቀመጣችሁ በሳምንት ውስጥ በወር ውስጥ የምታገኙት ደግሞ $10 ወይ ደግሞ 100,000 ፖይንት አለ ማለት ነው። ይሄኛው በዚህ ያልቃል ማለት ነው ሪዋርዱ። ቀጥሎ ያለው እዚህ ጋር 500,000 ካገኛችሁ ታጎች፣ እነዚህ ታጎች 500,000፣ 2 ሚሊዮን፣ 10 ሚሊዮን እያለ ይሄዳል። ታጎቹን ታገኛላችሁ ወይ ደግሞ ከስማችሁ ቀጥሎ ኢሳዶል ብሎ እነዚህ ታጎች ይደረግላችኋል ማለት ነው። በሳምንት ውስጥ እነዚህን ካገኛችሁ ነው። ቪዲዮን ለመላክ ቪዲዮ እንደዛኛው ነው። የ45 ሴኮንድ ቪዲዮ ነው የምትሰሩት ቪዲዮ ላይ ከዛ የእናንተን ስም ምናምን እየተናገራችሁ ነው ለቪዲዮ የምትልኩ እና ቪዲዮን ለመላክ ደግሞ እዚህ ጋር የነሱ ኢሜል አለ ኤሳዶል @v.show የሚል በዚህ ትልካላችሁ ማለት ነው። እዛ ጋር የሚያስፈልጋችሁ ምንድነው? ፖፖ አይዲ ነው። የመጀመሪያ ፖፖ አይዲ ስለ ራሳችሁ ታወራላችሁ ወይ ደግሞ እዛ ጋር ትጽፋላችሁ። ስሜ እንደዚህ ይባላል። ቪዲዮ ላይም ታወራላችሁ። እዚህ ጋርም ደግሞ በጽሁፍም ማለት ነው ስማችሁን እና አይዲያችሁን ምን መስራት እንደምትፈልጉ
እዚህ ጋር ትጽፋላችሁ። ከዛ ስክሪንሻት ታረጋላችሁ። ቪዲዮአችሁን ስክሪንሻት ታረጋላችሁ ይፈልጋል ማለት ነው። እሱንም ስክሪንሻት አርጋችሁ ትልካላችሁ ማለት ነው። እዚህ ጋር እንደዚህ ነው የምትልኩ። ፋን ክለባችሁን ቢያንስ 3 ሰው እንዲያረጋችሁ አርጉ። እሺ ፋን ክለብ ጆይን እንዲያረግ አርጉ፣ ምክንያቱም እሱንም ይፈልጋሉ ማለት ነው። ከዛ እዛ ጋር እንደዛኛው ነው። ከዚህ መሰረዝ አለ። ምክንያቱም አንደኛ እንደዛኛው ፎቶ ከቨር ፎቶ የምታደርጉት ወይ ደግሞ መጀመሪያ ላይ የምታስቀምጡት ፎቶ እንደዛ ጽሁፍ ምናምን ካለ ምናምን እሱን አይፈልጉም፣ ያጠፋሉ ማለት ነው። ወይ ደግሞ የሌላ ሰው ፎቶ ወይ ደግሞ ሌላ ነገር የምታስቀምጡ ከሆነም እንደዛውም ያጠፋሉ ማለት ነው። ወይ ደግሞ ከዚህ ትዛረዛላችሁ ከኤስ አዶል ላይ ማለት ነው ሴቶቹ። እና ደግሞ ሌላ ደግሞ ባክግራውንድ ሙዚቃ የሚያስፈራ ወይ ደግሞ የምረብሽ ነገር ከሆነ እሱም አይቻልም። በዛ ምክንያትም መሰረዝ አለ ማለት ነው። እና ይሄኛውን ጠብቁ። ከካሜራ ማራቅ አይቻልም። ብዙ ጊዜ ላይቭ ስትሰሩ ሴቶች ምንድነው የተለመደ ታኝታችሁ ወይ ደግሞ ከካሜራ ርቃችሁ የሆነ ስራ እየሰራችሁ ምናምን የሚሰሩ ሰዎች አሉ። እዚህ ኤስ አዶል ላይ እንደዛ አይነት ነገር አይፈቀድም። ወዳው ነው ዋርኒንግ ይሰጣችኋል፣ ከዛ ደግሞ ያጠፋል ማለት ነው። ስለዚህ እንደዚህ አይነት ነገር አታርጉ። ፒኬ እንደነገርኳችሁ እስከ 14 መጫወት ትችላላችሁ። ለእናንተ ጥቅም ነው። ስለዚህ ኤክስቼንጅ አድርጉ። ለእናንተም ለኤጀንታችሁም አሪፍ ነው። ለእናንተም ታገኙበታላችሁ። ኤጀንታችሁም ደግሞ በዛውም የኤጀንት ሌቨሉም ለእሱም አሪፍ ነው የሚሆነው ማለት ነው። ስለዚህ ኤጀንቶች እንደዚህ መስራት የማይችሉ ሰዎችን እንደዚህ አይነት ነገር እንዲሰሩ አርጋችሁ እነሱም ተጠቃሚ እንድትሆኑ እናንተም ደግሞ ተጠቃሚ መሆን ትችላላችሁ ማለት ነው። ይሄ ነው። ራንኮችም አሉ፣ በራንክም ሽልማቶች አሉ፣ ተጨማሪ ጊፍቶች አሉ። እዛ ጋር እናንተ የምትሰሩት የምታሳዩት ነገር ጊፍት የምታገኙት ነገር ይወስናል። በዛ የምታገኙት ተጨማሪ ነገሮች ይኖራል ማለት ነው። እና ይሄን ይመስላል ስለ ኤስ አዶል ይሄንን ይመስላል። ቪዲዮ እንዴት እንልካለን እሱን አሳያችኋለሁ። ቪዲዮአችንን ለመላክ ምንድነው የምናደርገው? መጀመሪያ ኢሜይላችን ላይ እንመጣለን። ከመጣን በኋላ ደግሞ እዚህ ጋር ኮምፖስ የሚል አለ። ኢሜይል መላክ የምትችሉ ሰዎች ካላችሁ ማለት ነው። እሱ ላይ ከመጣን በኋላ የመጀመሪያ ላይ የሚቀመጠው የእናንተ ኢሜይል ነው። ከዛ እዚህ ጋር መተን የእነሱን እንጽፋለን ማለት ነው። ቱ ኢሜይል ጋር የእነሱን እንጽፋለን። እንደዚህ ኤስ አዶል @video.show የሚል አለ። እሱን እንጽፋለን ማለት ነው። ከዛ እዚህ ጋር ሳብጀክት እንጽፋለን ማለት ነው። እዚህ ጋር ስማችንን እዚህ ጋር ማይ ኔም ኢዝ አይ አም ፍሮም ሳውዲ አረቢያ አይ ዋንት ቱ አፕላይንግ ቱ ኤስ አዶል። እዚህ ጋር የምጽፉ ስማችሁ ደግሞ እዛ ጋር ፖፖ ላይ ያለ ስማችሁ ነው። እሺ እዚህ ጋር የምጽፉት እኔ የልጅቷ እንደዚህ ስላለ የእሷን ጻፍኩት፣ እናንተም ደግሞ እንደዚህ መጻፍ ትችላላችሁ ማለት ነው። ከዛ እዚህ ጋር መታችሁ ምንድነው የምታደርጉት? ኮምፖስ የሚል ጋር ማለት ነው ተጨማሪ እዚህ ጋር የምጽፉት እዚህ ጋር የመጀመሪያ አይዲያችሁን ነው የምጽፉ። ማይ አይዲ ብላችሁ አይዲያችሁን እዚህ ጋር ትጽፋላችሁ። እንደዚህ ከጻፋችሁ በኋላ ማይ ታሌንት ብላችሁ ደግሞ ከታች ማይ ታሌንት ብላችሁ ታሌንታችሁን ትጽፋላችሁ። ዋትስአፕ ላይ የምትልኩ ሰዎችም እንደዚህ ነው። መጀመሪያ ስማችሁ ምናምን ከዛ አይዲያችሁን ከዛ ደግሞ ታሌንታችሁ ትጽፋላችሁ። እኔ ለምሳሌ ሙዚክ ልበልና ከዛ እንደዚህ ከጻፍኩ በኋላ እዚህ ጋር መጥቼ ደግሞ ምንድነው የማደርገው? ሮኬት ውስጥም እንደዚህ ነው የምጽፈው። እዚህ ጋር ኢሜይሉን ብቻ ነው የምትቀይሩ። ኢሜይሉን ቀድም ያሳያችሁ ወይ ደግሞ ፖፖ ላይቭ ላይ ያሳያችሁን ኢሜይል እዚህ ጋር መታችሁ እዛ ላይ ያለ አባውት ላይ ገብታችሁ የፖፖ ላይቭ ኢሜይል አለ። እሱን እዚህ ጋር አምጥታችሁ እዚህ ጋር ኢሜይሉን ብቻ መቀየር ነው። ከዛ ስማችሁን እዚህ ጋር መቀየር ነው። እዚህ ጋር አፕላይንግ ቱ ኤስ አዶል አለች እሷ። እናንተ ደግሞ ሮኬት ውስጥ ብላችሁ ትጽፋላችሁ እዚህ ጋር መታችሁ ማለት ነው። ከዛ ከላይ መታችሁ እዚህ ጋር ክቧን ትነካላችሁ ወይ ደግሞ ይሄኛውን ትነካላችሁ ማለት ነው። ፎቶአችሁንና ስክሪንሻት አድርጋችሁ ፕሮፋይላችሁንና ከዛ ቪዲዮአችሁን እዚህ ጋር ለማስገባት ነው። እዚህ ጋር መታችሁ ትገባላችሁ። ከዛ ፎቶ የሚል ወይ ደግሞ ፋይል የሚል ትመርጣላችሁ። ፎቶ ልበልና እኔ ጋላሪ ውስጥ ገብቼ ፎቶዬን አስገባለሁ። ፎቶና ቪዲዮን አስገባለሁ። ይሄው እንደዚህ ፎቶንም ቪዲዮንም አስገብቻለሁ። ሁሉንም ነገር ጨርሻለሁ ማለት ነው። ከዛ ምን አደርጋለሁ? እዚህ ጋር እቺ ቀስቷን ነክቼ ቪዲዮ ለነሱ እልካለሁ ማለት ነው። ይሄኛውን ነክቼ ቪዲዮ ለነሱ እልካለሁ ማለት ነው። እና በዚህ ነው እንደዚህ ነው የምትልኩ እናንተም ሮኬት ውስጥም ወንዶች በዚህ ትልካላችሁ። ከከበዳችሁ ደግሞ መታችሁ እንደነገርኳችሁ ነው ጠይቁኝ፣ እዛ ላይ መታችሁ ማለት ነው። ቪዲዮ ምን አይነት ቪዲዮ እንደሆነም እዛ መታችሁ ጠይቁኝና ቪዲዮን እልክላችኋለሁ የምትፈልጉ ሰዎች ካላችሁ። ስለ ኤስ አዶል እና ስለ ሮኬት ውስጥ ይሄንን ይመስላል። አሁን ደግሞ ስለ ላይፍ ሃውስ ልንገራችሁ።
የላይፍ ሃውስ ቪዲዮ እንደዛው ነው የምትሰሩ ቪዲዮ እንደዛ 45 ሴኮንድ ቪዲዮ ነው። ታሌንታችሁ ደግሞ የሱ ለየት የሚያደርገው ታሌንታችሁን ሁሌ ነው የምታሳዩ። ለሳምንት አንዴ ለአንድ ሰዓት ነው። ቅድም ለ10 ደቂቃ ብዬ ነበረ በስህተት። ለአንድ ሰዓት ነው የሚሰሩ በሳምንት እና እንደዚህ ቶፕ ላይ ነው የምትሆኑ። ቅድም አሳያችሁ ነበረ ልጅቷም ቶፕ ላይ ላይፍ ሃውስ የነበረችው ልጅ ማለት ነው። እና እንደዚህ አሁን ይሄ ቶፕ ላይ ነው፣ ከኢትዮጵያ ቶፕ ላይ ነው። እናንተ ደግሞ ከአፍሪካ አንደኛ ላይ ነው የምትቀመጡ። ሌላ ሰው ካለ ወይ ሁለተኛ ወይ አንደኛ ሆናችሁ ነው የምትቀመጡ። እንደዛ ነው ሁሌ እንደዛ ላይፍ ላይ ስትገቡ በሳምንት ውስጥ አንዴ እንደዛ ትሆናላችሁ። ኤጀንቶቹም በዚህ መስራት ትችላላችሁ ታሌንት ካላችሁ ማለት ነው። ግዴታ ታሌንት ያስፈልጋል እዚህ ጋር። ያኛው ላይ ኖርማል ቪዲዮ ለመስራት ብቻ ነው ታሌንታችሁ። እዚህ ጋር ግን ስትመጡ ግዴታ ታሌንታችሁ ያስፈልጋል ማለት ነው። ላይፍ ሃውስ ላይ ግዴታ ያስፈልጋል። ኤሳዶል እና ሮኬት ላይ ታሌንት አያስፈልግም። ይሄ ማለት የሆነ ነገር ሊኖራችሁ ይገባል። ቪዲዮ መስራት መቻል አለባችሁ። ለቪዲዮ ላይ በደንብ መስራት አለባችሁ ለእነሱ የምትልኩ ቪዲዮ ላይ። ከዛ በኋላ ግን እዛ ጋር ኖርማሊ ዝም ብላችሁ መስራት ትችላላችሁ ማለት ነው። ላይፍ ሃውስ ላይ ግን እንደዛ አይደለም፣ ግዴታ እያሳያችሁ ነው የምትሰሩ። እና ቪዲዮውን ደግሞ የምትልኩ ለእነሱ የምትልኩ መጀመሪያ ኤጀንታችሁን ታናግራላችሁ። ኤጀንታችሁ ኦፊሻል ካለ ወይ ደግሞ ከእነሱ ጋር ማውራት የሚችል ከሆነ እሱ ለእናንተ መጠየቅ ይችላል። ወይ ደግሞ አድሚኖች አሉ፣ ኢትዮጵያ ውስጥ አድሚኖች አሉ። ከአድሚኖች ጋር ማውራት ይችላል ማለት ነው። እሱ ለቪዲዮ ለአድሚኖች ይልካል። አድሚኖች ደግሞ ለፖፖ ላይቭ ይልካሉ። ቪዲዮአችሁ ካለፈ በሳምንት እንደዛ ትሰራላችሁ። ላይቭ ላይ ስትሆኑ አሪፍ ካልሰራችሁ ኳሊቲ ሁሉ ነገሩ አሪፍ ካልሆነ ተመልሳችሁ ከዛ ትወጣላችሁ ማለት ነው። ስለዚህ እዛ ጋር ግዴታ አሪፍ አድርጋችሁ መስራት አለባችሁ ላይቭ ላይ ስትሆኑ። ሌላ ሰው ማስገባት እንደዚህ አይነት ነገር ህጎች እንዳለ ነው። ወይ ደግሞ ላይት ጨለማ ውስጥ ምናምን መግባት በቃ አለኝ ብላችሁ የገባችሁ ታሌንት ነው። በድምጽ ከገባችሁ ድምጻችሁን፣ መዝሙር ከሆነ በመዝሙር፣ ዘፈን ከሆነ በዘፈን ግዴታ እዛ ጋር መስራት አለባችሁ ማለት ነው። ከዚህ ውጪ እዛ ጋር ለአንድ ሰዓት ያን ቀን ለአንድ ቀን የምትሰሩት ስራ ግዴታ ለእሱ ብቻ ነው የሚሆነው ማለት ነው። ከዛ በኋላ ኤጀንት ከሆናችሁ በዛው ቀጥላችሁ ሰዎቹን መመዝገብ ትችላላችሁ። እና ይሄንን ይመስላል ላይፍ ሃውስ ይሄንን ይመስላል። የዛሬ ቪዲዮአችንን ይሄን ይመስላል። ሌላ ጥያቄ ያላችሁ እና እኔን ማግኘት የምትፈልጉ ደግሞ በዚህ ስልክ ቁጥር ቴሌግራም፣ ዋትስአፕ ላይ ያናግሩን። እንደዛውም ደግሞ በዚህ አይዲ ደግሞ የእናን ኤጀንት ሞልታችሁ ከኛ ጋር መስራት የምትፈልጉ ደግሞ እዚህ ጋር ባለ አይዲ መታችሁ እኛ ጋር ተመዝግባችሁ ከኛ ጋር መስራት ትችላላችሁ። ጥያቄ ካላችሁ ሁሉም ነገር እንመልሳለን ማለት ነው። እና መልካም ቆይታ። ሌላ ቀን ደግሞ በሌላ ቪዲዮ ተመልሼ እመጣለሁ።